አንድ አባት ድህነት እጅጉን አስጨንቆት ነበር። በቤቱ ውስጥ የሚያሳስበው አንድ ነገር ብቻ ነበር። ሴት ልጄን እንዴት አኖራታለሁ የሚል ሐሳብ ነበር። ከዚያ አንድ ቀን በመንደሩ ውስጥ ታላቅ ሀብት ያለው አንድ ሰው መጣ። ያ ሰው ለአባቷ ብዙ ገንዘብ አቀረበለት። ግን የገንዘቡ ዋጋ ምን ነበር? የገንዘቡ ዋጋ ልጅቱ ነበረች። አባቱ ልጁን ጠርቶ እንዲህ አላት፣ ይህ ሰው ሀብታም ነው፣ ከሱ ጋር በትዳር ሕይወትሽ ይለወጣል። ልጅቷ ግን የምትፈልገው ገንዘብ አልነበረም። እሷ የምትፈልገው አላህን የሚፈራ ሰው አግብታ በክብር መኖር ነበር። አባቷ ግን የልጁን ፈቃድ ከገንዘብ በታች አደረገው። ቀኑ ደረሰ። ልጅቷ በእንባ ቆማ ነበር። አባቷ ግን ገንዘቡን ተቀብሎ ነበር እና ሰውየው ልጅቷን ወደ ቤቱ ሊወስዳት ሲመጣ በዚያ ቅጽበት አንድ ነገር ተከሰተ። የአባቷ ልብ በራሱ ውስጥ የማይረሳውን ጥያቄ ያስነሳ። ልጄን በገንዘብ ሽጫታለሁን የሚል ሐሳብ ተነሳበት። ከዚህ የሚጀምረው ታሪክ የአንድ ቤተሰብ ብቻ አይደለም። የገንዘብ ፍቅር የሰውን ልብ እስከምን ድረስ እንደሚያሳውረው ያሳየናል። አንድ ሰው በጥንታዊ የሙስሊም መንደር ውስጥ ይኖር ነበር። ሰውየው በሀብት የተትረፈረፈ አልነበረም። በየቀኑ የሚያገኘው ትንሽ ገቢ ለቤቱ ምግብና ለመሰረታዊ ፍላጎቶች ብቻ ይበቃው ነበር። ከሞት በኋላ ግን በቤቱ ውስጥ የቀረችለት ብቸኛ ልጅ ነበረች። አባቷን በጣም ታከብረው ነበር። በቤቱ ውስጥ የሚያደርገውን ሁሉ በመርዳት አብራው ትኖር ነበር። ልጅቷ የአባቷን ድህነት ጠንቅቃ ታውቅ ነበር። ለዚህ አባቷ በምንም ነገር እንዳይጨነቅ ለማድረግ ትሞክር ነበር። እሷ በቤት ውስጥ የሚገኘውን ትንሽ ምግብ እንኳን በጥንቃቄ ታካፍለው ነበር። አባቷም ልጁን ይወዳት ነበር። ነገር ግን ድህነት በቀስታ ልቡን ማጨናነቅ ጀመረ። ከዕለታት አንድ ቀን በጣም ሀብታም ሰው ወደዚያ መንደር መጣ። የመንደሩ ሰዎች ሁሉ ሀብቱን ያውቁ ነበር። ብዙ ቤቶች፣ ብዙ መሬቶችና ብዙ ንብረቶች ነበሩ። ሰውየው በእድሜ ከልጅቷ እጅግ የሚበልጥ ነበር። እናም ከቤተሰቧ ጋር በተያያዘ አንድ ጥያቄ ይዞ መጣ። አባቷን በግል አነጋገረው። ከዚያም ልጁን ለማግባት እንደሚፈልግ ነገረው። በመጀመሪያ አባቷ ዝም አለ፣ ምክንያቱም ልጁ ምን እንደምትል ማወቅ ነበረበት። ሀብታሙ ሰው ግን በዚያ ላይ ብዙ ገንዘብ እንደሚሰጠው ነገረው። ያ ገንዘብ አባቷን ማሳሳት ጀመረ። የቤቱን ችግር አሰበ፣ የተከማቸውን ዕዳ አሰበ፣ ለወደፊቱ የሚኖረውን ሕይወት አሰበ። ከዚያም ለራሱ ይህ እድል እንደገና ላይ መጣ ይችላል ብሎ አሰበ። ነገር ግን አንድ ነገር ረሳ። ልጁ የሱ ንብረት አልነበረችም። ልጁ እንደ ገንዘብ ወይንም እንደ ዕቃ የምትሸጥ አልነበረችም። እሷ የራሷ ክብር፣ የራሷ ፈቃድና የራሷ ሕይወት ያላት ሰው ነበረች። አባቷ ወደ ቤት ተመለሰ። ልጁን ጠራት። ልጅቷም ወደሱ ቀረበች። አባቷ ከሀብታሙ ሰው ጋር የተነጋገረውን ነገር በሙሉ ነገራት። ከዚያም እሱ በጣም ሀብታም ነው፣ ከሱ ጋር ብትኖሪ ከዚህ ድህነት ትወጫለሽ አላት። ልጅቷ ግን በዝምታ አባቷን ተመለከተችው። ከዚያም አባቴ ሆይ ሀብቱ ምንም ቢሆን እኔ አልፈልገውም፣ እኔን እንደ ሰው የሚያከብረኝን ሰው እፈልጋለሁ አለችው። አባቷ በዚህ መልስ በጣም ተቆጣ። ልጁ የምትቃወመው ገንዘቡን እንደምታሳጣ ተሰማው። በዚያ ጊዜ ድህነቱ ብቻ አልነበረም የሚያስጨንቀው፣ የገንዘብ ፍላጎቱ እየጨመረ ነበር። እኔ ላንቺ የማደርገውን እኔ ያውቃለሁ፣ አንቺ ደግሞ የምልሽን የማድረግ ግዴታ አለብሽ አላት። ልጅቷ ግን አባቷን ለመቃወም አልፈለገችም ነበር። እንዲህ ብላ አሰበች፣ ይህ አባቴ እኮ ነው፣ ምናልባት ለኔ የሚሻለውን ነገር ያውቃል ብላ አሰበች። ነገር ግን በልቧ ውስጥ ፍርሃት ተሞላ። በማግስቱም ሀብታሙ ሰው እንደገና መጣ። አባቷም ልጁን ለማስማማት እየገፋፋት ነበር። ልጅቷ ግን እምቢ አለች። እሷ ግዴታ የሆነ ጋብቻን አልፈለገችም። በዚያ ቅጽበት አባቷ የሰራው ስህተት ግልጽ መሆን ጀመረ። እሱ ልጁን ለማሳደግ ዓመታትን አሳልፎ ነበር። አሁን ግን በገንዘብ ምክንያት የልጁን ፍቃድ ለመርገጥ ተቃርቦ ነበር። ያን ሌሊት አባቷ ብቻውን ተቀምጦ ገንዘቡን ተመለከተ። እጁ ላይ የነበረው ገንዘብ ብዙ ነበር፣ ነገር ግን ልቡ ሰላም አልነበረውም። ልጁ በዚያ ሌሊት በፍርሃት እንደተኛች አሰበ። ከዚያም አንድ ጥያቄ በልቡ ተነሳ። ይህንን ገንዘብ ተቀብዬ ልጅን ብጎዳ ነገ በአላህ ፊት ምን እመልሳለሁ ብሎ አሰበ። አባቷ ወደ መስጊድ ሄዶ በዚያም አንድ ዓሊም ጋር ተገናኘ። ከፊቱ ተቀምጦ የልጁን ጉዳይ ሁሉ ነገረው። ዓሊሙ በጥሞና ካዳመጠው በኋላ ወንድሜ ሆይ የልጅህን ሕይወት በገንዘብ መለካት አትችልም። ልጅህ አማና ናት። አላህ በእጅህ የሰጠህን አማና እንዴት እንደያስካት ትጠየቃለህ አለው። እነዚህ ቃላት በአባቷ ልብ ውስጥ በጥልቅ ገቡ። በዚያ ጊዜ የተቀበለው ገንዘብ በአይኑ ፊት የተለየ መልክ ያዘ። ከበፊቱ እንደ እድል ይታየው የነበረው ገንዘብ
አሁን እንደ ፈተና ይታየው ጀመር። አባቷ ወደ ቤቱ ተመለሰ። ልጁ እንደተለመደው ከፊቱ ቆመች። አባቷ ግን በዚህ ጊዜ አልተናገረም ነበር። በጥቂት ጊዜ ልጁን ብቻ ተመለከታት። ከዚያም ከዓይኖቿ እንባ ሲወርዱ ተመለከተ። ልጄ ሆይ ይቅርታ እንድታደርጊልኝ ጠይቅሻለሁ። ድህነትና ገንዘብ ልቤን አሳውረውት ነበር። አንቺን እንደ ልጄ ሳይሆን እንደ መፍትሄ ማየት ጀምሬ ነበር። ይህ ትልቅ ስህተት ነው አላት። ልጅቷ ምንም አልተናገረችም። እንባዋ ብቻ በፊቷ ላይ ወረደ። አባቷም የተቀበለውን ገንዘብ ለሀብታሙ ሰው መመለስ እንዳለበት ወሰነ። በማግስቱ ወደ ሀብታሙ ሰው ቤት ሄደ። ገንዘቡን ፊቱ ላይ አስቀምጦ ይህ ገንዘብ እመልስልሃለሁ፣ ልጄ የምትሸጥ ንብረት አይደለችም። እርሷ የራሷ ፍቃድ ያላት ሰው ናት። እኔም አባቷ እንጂ ባለቤቷ አይደለሁም አለው። ሀብታሙ ሰውም በቁጣ ተመለከተው። ነገር ግን አባቷ የወሰነውን ውሳኔ አልቀየረም ነበር። የገንዘብ ፍላጎቱን ከልጁ ክብር በላይ እንዳያስቀምጥ ተማረ። ከዚያን ቀን በኋላ የአባቷ ሕይወት በአንድ ቀን አልተለወጠም ነበር። ድህነቱም አሁንም ድረስ አብሮት ነበር። ችግሮቹም አልጠፉም ነበር። ነገር ግን አንድ ነገር ተለወጠ። እርሱ ገንዘብ ቢያጣ ገንዘብን ሊመልስ እንደሚችል አወቀ። ነገር ግን ክብሩን ካጣ ክብሩን መመለስ ከባድ እንደሆነ ተማረ። ልጅቷም ያንን ቀን አባቷን በሌላ አይን አየችው። አባቷ ፍጹም ሰው አልነበረም፣ ተሳስቶ ነበር። ነገር ግን ስህተቱን ሲያውቅ ወደ ትክክለኛው መንገድ ለመመለስ ወሰነ እና ታሪኩ እዚህ ላይ አንድ ትልቅ ጥያቄ ይተዋል። አንድ ሰው በገንዘብ ምክንያት የሚወደውን ሰው መብት ሊረሳ ይችላልን? እና አላህ የሰጠንን አማና በዱንያ ጥቅም ለመለወጥ ብንሞክር አላህ ፊት ምን እንመልሳለን? የታሪኩ ትልቅ ትምህርት ግን ይህ ነው። ሀብት የሚያገኘው ሰው ብዙ ነገር ሊገዛበት ይችላል። የሌላን ሰው ፍቃድና ክብር ግን በገንዘብ መግዛት በፍጹም የማይቻል ነገር ነው። ዛሬው እዚህ ጋር የምናቆም ሲሆን በቀጣይ ቪዲዮ እስከምንገናኝ ድረስ ቢላሂ ተውፊቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።